ጉግል 3 የጀሚናይ ኤአይ ሞዴሎችን ለደንበኞች ይዞ ብቅ ብሏል። እነዚህ ኤአይ ሞዴሎች ደግሞ ጀሚናይ 3.6 ፍላሽ፣ ጀሚናይ 3.5 ፍላሽ ላይት እንዲሁም ጀሚናይ 3.5 ፍላሽ ሳይበር ተብሎ ይጠራሉ። በዚህ ቪዲዮ መጨረሻ ጀሚናይ 3.6 ፍላሽ ተጠቅማችሁ እንዴት አድርጋችሁ የተለያዩ አኒሜሽኖች እንዲሁም የተለያዩ ኢሜጆች ክሬት እንደምታደርጉ አሳያችኋለሁ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ እንድትጀምሩ ላለው ቀጥታ ወደ ቪዲዮ። በዚሁ በዶክመንታቸው ስር ስናይ ደግሞ 3 አይነት ጀሚናይ ኤአይ ሞዴሎች በዚሁ መልኩ ተቀምጧል ማለት ነው። የመጀመሪያው ጀሚናይ 3.6 ፍላሽ ነው። ይሄ ደግሞ አሪፍ የሆነ ለኮዲንግ እንዲሁም ኖሌጅ ወርክ እንዲሁም ለመልቲ ሞዳል ፐርፎርማንሱ በጣም ቆንጆ የሆነ ነው። እንዲሁም በአርቲፊሻል አናላይዝ ኢንዴክስ በሱ መሰረት ስናየው ደግሞ የሚጠቀመው አውትፑት ቶከኑ በ17% ከጀሚናይ 3.5 ፍላሽ እንሶን የመጣው ማለት ነው። ይሄ በጣም ፐርፎርማንሱ አሪፍ የሆነ ኳሊቲ የሚሰራው ስራ በጣም ቆንጆ የሆነ ነው ማለት ነው። እንዲሁም ጀሚናይ 3.5 ፍላሽ ላይት ስመጣ ደግሞ ይህ ደግሞ ለኤጀንቲክ ቤዝድ የሆነ ስራዎች ነው። በጣም ፋስተስ የሚባሉ ፈጣኑ ብሎ ነው የገለጸው። እንዲሁም ኮስት ኢፌክቲቭ ከ3.5 ክላስ ሞዴል ከሚባሉ ይህ በጣም ኮስት ኢፌክቲቭ ነው። እንዲሁም 350 አውትፑት ቶከን ፐር ሰከንድ። ጀሚናይ 3.5 ፍላሽ ሳይበር የሚባለው ደግሞ ሴኩሪቲ ቤዝድ የሆነ በኢንዲቪጁዋል አክሰስ አይደረግም፣ በገቨርንመንት ቤዝድ ነው አክሰስ የሚደረገው እንጂ እስካሁን በኢንዲቪጁዋሎች አክሰስ አይደረግም ብሎታል ማለት ነው። ግን ሁለቱ በጣም በነፃ መጠቀም እንችላለን ማለት ነው። ጀሚናይ 3.5 ፍላሽ ላይት እና ጀሚናይ 3.6 ፍላሽ ማለት ነው። አሁን እዚህ ጋር አንድ ስራ ሰጥተናቸው የጀሚናይ 3.5 ፍላሽ ማለት በፊት የምንጠቀሙ የነበረና የአሁኑ ጀሚናይ 3.6 ፍላሽ ምን ያህል የሚለው ነገር ኮምፓየር ለማድረግ ነው። እንደምታዩት በጣም ጀሚናይ 3.6 በጣም በአንዴ ነው ፍጥነቱ። እንደምታዩት አሁን ኮምፓየር ለማድረግ እንደሞከሩ ነው ማለት ነው። እንዲሁም እዚሁም የተለያዩ ስራዎች ስንሰጣቸው አሪፍ የሆነ አውትፑት ነው የሚሰጠን ጀሚናይ 3.6 ማለት ነው። እንዲሁም እዚህ ከሌሎች ኤአይ ሞዴሎች ኮምፓየር ሲደረግ ደግሞ ጀሚናይ 3.6 ፍላሽ 12ኛ ደረጃ ነው የተቀመጠው ማለት ነው። ጀሚናይ 3.6 ፍላሽ ብለን ከዛ መጀመሪያ ካንቫስ ሴሌክት እናደርጋለን ማለት ነው። ካንቫስ ሴሌክት ካደረግን በኋላ ክሬት ኤ ቱል ቱ ኤክስትራክት። አሁን እዚህ ጋር የሆነ ኢሜጅ ሰጥተነው ከዛ ኢሜጅ ኤክስትራክት ለማድረግ ነው። 3D 2D የሚባለው ነገር ፕሮምፕት ስንጽፍለት ማለት ነው። የሰጠነው ኢሜጅ ወደ 3D ለመቀየር ነው በካንቫስ ተጠቅመን ጉግል ጀሚናይ 3.6 ፍላሽ ውስጥ ማለት ነው። አሁን እንደምታዩት ይሄ የሰጠኝ ኮድ ነው። ኮድ ውስጥ እንደምታዩት ከዛ ፕሪቪው የሚለው ስትገቡ ደግሞ እዚህ እንትን አለው ማለት ነው። ይሄ ፕሪቪው በ2D ዳይሜንሽን ስናየው በማፕ ነው። በ3D ስናየው ደግሞ ይህንን እየቀያየር ማለት ነው 3D። ከዛ ዳውንሎድ አድርጋችሁ ማየት ትችላላችሁ ማለት ነው። አሁን እንደምታዩት እዚህ ኢሜጅ የሰጠሁት ማለት ነው ወደ 3D ቀይሬ ምን የመሰለ አኒሜሽን እንደዚህ ክሬኤት እንደምታደርጉ ነው። እንዲሁም በዚሁ ጂኦሜትሪ የሚለው ስፌር፣ ኩብ፣ ፕሌን እና ሲሊንደር የሚላለው እዚሁ እየቀያየራችሁ እንዲሁም እዚሁ ጋር እንደምታዩት የተለያየ ሴቲንግ ውስጡ የራሱ ነው። እዚሁ ዲዛይን ማድረግ ትችላላችሁ ማለት ነው። እንደምታዩት በጣም ቆንጆ የሆነ ነው ያመጣልኝ። እዚሁ ደግሞ ሪዞሉሽኑ መቀየር ትችላላችሁ ማለት ነው። ሪዞሉሽኑ በዚሁ እንትን አለ ማለት ነው። ሌላ መጨመር ስትፈልጉ ደግሞ አፕሎድ ከፋይላችሁ አፕሎድ ማድረግ ትችላላችሁ እና የመሳሰሉ ቆንጆ የሆኑ አኒሜሽኖችን እንደዚህ ያደረጋችሁ በጉግል ጀሚናይ 3.6 ፍላሽ ዊዝ ካንቫስ ሴሌክት እያደረጋችሁ በዚሁ ዲዛይን እንደምታደርጉ ለማሳየት ነው ማለት ነው። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ እንድታደርጉ ላለው ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ። ቀጣይ እስከምንገናኝ ደህና ሁኑ።